ይሄ አዶናይ ስለሚባለው ልጅ ሰግጥ ፈምስ አለ ደድብ አለ ነው ምናምን እያልን ከኔ ጀምሮ እናብጠለጥለዋለን። ቃሉ ለምን እንደሆነ የተጠቀመው ምን ማለቱ ነው? ለክፋት ነው ወይስ ማለት የፈለገው ነገር አለ? አብራርቶታል ራሱ። በድፍረት ስራ መስራት የፈለግከውን ነገር ይሉኝታ ይዞ የተቀመጥክ ሁሉ ስራ አስበህ ለምሳሌ ስራ የሚንቁ ወጣቶች የሰፈራችን ሁሉ ተመርቀው ምን ብለው ይሄን ከትንሽ ነገር አልሰራም ይሄ አይመጥነኝም ወይ ገብተውም የሚወጡ አሉ። ይሄ እንዲህ ነው ደሞዙ አነሰ ያሉ ባረባ ምክንያት ወጥተው በየሰፈሩ ላሉ ወጣቶችም ሊሆን ይችላል መልእክት። ስራ ከትንሽ ጀምረህ ይሉኝታ የያዘህ በድፍረት ስራ ከትንሽ ጀምረህ በትልቅ የሚደረሰው ትናንሹን ሰርተህ ትልልቁን አስብ እያሰብክ ማለትም ሊሆን ይችላል። ከትንሽ ተነስቶ ነው ብዙ ሰው ብዙ ነገር ላይ የደረሰው እና ስራ አስባችሁ ይሉኝታ ይዛችሁ ይሄ አይመጥነኝም ይሄ ምን እንደዚህ ነው እንደዛ ነው እያላችሁ የተለያየ ስራ ቲክቶክ ብቻ አይደለም ከዛ ውጪ ለተቀመጠ ሰርቶ ለተቀመጠ ወጣት ቃሉ ሊያገለግል ይችላል። በበጎ ነገር ላይ ለሚዘመዘ መጥፎ የሚቻለው ተቀምሎ ማለት ነው ማለት ነው። ወደ በጎ ተርጉሞ ወደ በጎ ትርጓሜውን ወደ በጎ ላርግስም ሲሰድብ መንግስት ሲሰድብ ህዝቡን ሳንቆስ ያዋረድ ይላል አይደል? እሱን ለምን አንስተን አጀንዳ አድርገን እንጂ ማለት ነው ለምን አላለም? በቃ በድምጽ ብቻ ሰለመው ባጭር ጊዜ ልጁ ታዋቂ ሆነ። ሳንስ ምን ማድረግ ይችላል? በጎ ነገር ይሰራሉ። አዎ አሉ። ይሄንንም ወስዶ ከነሱ ጋር መቀላቀል ነው። በበጎ ስራ አምባሳደር መቀላቀል ቀን ይመስላል ሀሳቦችን ቀላቸው ለቅ በማንኛውም ወጣት ነው ሰንተርም ይቻላል መምከር ይቻላል። ግን ተቀይ ራሱን ስታይል ነው የተጠቀመው። በድፍረት ስሩ ይሉኝታ ያዛችሁ ላሰባችሁበት ስራ ስሩ ነው ያለው ይመስላል ነውም ብሏል ራሱ ተናግሯል። ስለዚህ አሁን ለምሳሌ አንድ ታዋቂ ከፊት ጀምሮ በቀለሞላ ህዝቦች በቀለሞላ ከእንቁላል ተነስቶ ነው በዚህ የደረሱት ብላዎች ማታየው ይህ ሆቴል ባለቤት ነው። ስለዚህ ከትንሽ ተነስቶ ትልቅ ይደረሳል። በእርግጥ በአሁኑ ሰዓት እንደዚህ አይነት ቻንስ ባይኖርም አሁንም የያዛችሁትን ስራ በድፍረት ስሩ ይሉኝታ ያዛችሁ ብዙ ነገር ብሎ ሰው ልጆች ሊያደርግ ይችላል። እንዳትሰሩ ሰው ሊኖር ይችላል። ለስራ ያሰባችሁትን ነገር ስሩ ይሆናል። ከዚህ በኋላ ስሙን ባናነሳ ላይ ስሙን አጀንዳ ባናረገው ስራውን ይስራል።